በህይወትህ ውስጥ ዓለም እንድትለወጥ መጠየቅህን የምታቆምበትና ትግሉ ሁልጊዜም በውስጥህ እንደነበር የምትረዳበት አንድ ቅጽበት አለ። ከዛች ቅጽበት ጀምሮ ሁሉም ነገር ትርጉም መስጠት ይጀምራል። ታውቃለህ፣ አብዛኛው ሰው ሙሉ ህይወቱን የሚያሳልፈው ከጥላቻዎች ጋር ሲታገል፣ ሰዎች የሚያስቡትን ነገር ለመቀየር ሲታገል፣ ሊቆጣጠረው የማይችለውን ነገር ሲታገልና ራሱንም ሲታገል ነው። በእውነታው ግን አብዛኛው መከራ የሚመነጨው ከዚያ ነው። ከዓለም ሳይሆን ለዓለም ከምንሰጠው ምላሽ ነው። ስቶይኮች ይህንን ያውቁ ነበር። እነሱ በጦርነት፣ በተለያየ ክህደት እና የሰው ልጅ በሚፈራቸው ነገሮች ሁሉ ውስጥ አልፈዋል። ያም ሆኖ ግን ዛሬ የማይቻል በሚመስል ነገር ግን በሚቻል እርጋታ ተመላልሰዋል። ለዚህ ነው አብዛኛውን ችግሮችን የሚፈቱ 5 ጥበቦችን ላካፍልህ የምፈልገው። ለአንድ ቀን አይደለም፣ ህይወትህ ከተቀየረ በኋላ ስለምትተወው ነገርም አይደለም፣ ነገር ግን ከተረዳሃቸው ቅጽበት ጀምሮ ስለማትለቃቸው ዕውቀቶች ነው። ስለዚህ ለአፍታ ተንፈስ በልና ስማ። ቁጥር 1 የውስጥ ዓለምህን ተቆጣጠር። ያኔ የውጭ ዓለም አንተን መቆጣጠሩን ያቆማል። ማርከስ ኦሬሊየስ እንዲህ ሲል ጽፏል። በአእምሮህ ላይ ስልጣን አለህ፣ በውጫዊ ክስተቶች ላይ ግን የለህም። ይህንን ተረዳ፣ ያኔ ጥንካሬን ታገኛለህ። አብዛኛው ሰው የሚኖረው በተቃራኒው ነው። የሰላማቸውን ቁልፍ ከእነሱ ውጭ ለሆነ ነገር ሁሉ ይሰጣሉ። አንድ ሰው ችላ ሲላቸው ይሰበራሉ። አንድ ሰው ሲሰድባቸው ይፈነዳሉ። አንድ ሰው ጥሏቸው ሲሄድ ይፈርሳሉ። እስኪ አስበው፣ ሰላምህ ለምን በሌላ ሰው ስሜት ላይ ይወሰናል? ዋጋህ ራሱን በቅጡ እንኳን በማያውቅ ሰው ለምን ይናወጣል? ስቶይኮች አንድ ቀላል እውነት ያስተምራሉ። የውስጥ ዓለምህ አንተ የምትቆጣጠረው ብቸኛው ነገር ነው። ምላሽ መስጠት ስታቆም መምራት ትጀምራለህ። ሁሉንም ነገር ለኔ የታሰበ ጥቃት ነው ብለህ ማሰብ ስታቆም በግልጽ ማየት ትጀምራለህ። እናም የሌሎች ሰዎች ባህሪ የእነሱ እንጂ ያንተ ነጸብራቅ አለመሆኑን ስትረዳ ማንም ሊነካህ የማይችል ሰው ትሆናለህ። ዓለም እየቀለለ አይሄድም፣ አንተ እየጠነከርክ ትሄዳለህ እንጂ። ቁጥር 2 አብዛኛው ህመም የሚመጣው ከመጣበቅ ወይም ከአታችመንት ነው። የምንሰቃየው ስለምንጣበቅ ነው። ከሰዎች፣ ከጠበቅናቸው ነገሮች፣ ከትዝታዎች፣ ከመቆጣጠርና ከውጤቶች ጋር እንጣበቃለን። ሴኔካ ባጭሩ እንዲህ ብሏል፣ አስፈላጊ ከመሆኑ በፊት የሚሰቃይ ሰው አስፈላጊ ከነበረው በላይ ይሰቃያል። አብዛኛው ህመም የመጣው ከተፈጠረው ነገር አይደለም። እየመጣ ያለው ስለ ሁኔታው ለራስህ ከምትነግረው ትረካ ነው። እየተጎዳህ ያለው ጥለው ስለሄዱ አይደለም። እየተጎዳህ ያለው ለዘላለም ይቆያሉ ብለህ ስላመንክ ነበር። የተጨነከው ህይወት ስለከበደች አይደለም። የተጨነከው ህይወት ቀላል መሆን ነበረባት ብለህ ስላመንክ ነው። መጣበቅ ፍርሃትን ይፈጥራል። ፍርሃት ህመምን ይፈጥራል። ጥበበኝነት ስሜት አልባ ወይም ቀዝቃዛ መሆን አይደለም። ሳትጣበቅ መውደድ፣ ራስን ሳታጠፋ መተሳሰብና ሁሉንም ነገር ለመልቀቅ ዝግጁ ሆነህ ሳለ ሁሉንም ነገር ማድነቅ ነው። ምክንያቱም ምንም ነገር በእውነት ያንተ አይደለም። ሰዎች፣ ጊዜያቱ፣ አሁን ያለህበት ማንነትም ቢሆን ህይወትን አጥብቀህ ከመያዝ ይልቅ በቀስታ መያዝን ስትማር ያኔ ሰላምን ታገኛለህ። ቁጥር 3 ለሁሉም ነገር ምላሽ መስጠት አያስፈልግም። አብዛኛው ሰው በጣም በፍጥነት በስሜታዊነትና በጩኸት ምላሽ በመስጠት የራሱን ሰላም ያጠፋል። ዝምታ የሚያድናቸው ሆኖ ሳለ ግን ይናገራሉ። ዋጋ ለሌላቸው ጦርነቶች ይዋጋሉ። ትኩረታቸውን ለማይገባቸው ሰዎች በመስጠት ጉልበታቸውን ያባክናሉ። ኤፒክቴተስ በአንድ ወቅት እንዲህ ብሏል፣ አንድ ሰው ካበሳጨህ ወይም ካነሳሳህ የተበሳጨው አእምሮህ መሆኑን ተረዳ። በሌላ አነጋገር
በፈቃደኝነት ተራምደህ ካልገባህበት በስተቀር ማንም ወደ ቀውስ ሊጎትትህ አይችልም ነው። ለሁሉም ስድብ ምላሽ መስጠት አያስፈልግህም። ራስህን ለሁሉም ሰው ማስረዳት አያስፈልግህም። ለማንም ምንም ማረጋገጥ አያስፈልግህም። እውነተኛ ጥንካሬ ጸጥ ያለ ነው። እውነተኛ በራስ መተማመን ጩኸት አይፈልግም። እውነተኛ ብልህነት መቼ መሄድ እንዳለበት ያውቃል። ምላሽ መስጠትን በእውነት ዋጋ ለሚሰጡት ጊዜያት ብታስቀምጠው አስበው። ሕይወትህ ምን ያህል የተረጋጋ እንደሚሆን፣ ምን ያህል ጉልበት እንደሚኖርህ፣ ምን ያህል ግርማ ሞገስ እንደሚሰማህ አስብ። ሁሉም ሁኔታ ያንተን ቁጣ አይፈልግም። አንዳንዱ የሚፈልገው ያንተን አለመኖር ብቻ ነው። ቁጥር 4 ችግሮችህ አስተማሪዎች እንጂ ቅጣቶች አይደሉም። ሕይወት ሊሰብርህ እየሞከረ አይደለም፣ ሊቀርጽህ እየሞከረ ነው እንጂ እየተቀጣህ አይደለም፣ እየተዘጋጀ ነው። ማርከስ ኦሬሊየስ እንዲህ ሲል ጽፏል። ለተግባር እንቅፋት የሆነው ነገር ተግባርን ያፋጥነዋል። መንገዱን የዘጋው ነገር ራሱ መንገዱ ይሆናል። እንቅፋቱ መንገዱ ነው። ሕመሙ ትምህርቱ ነው። ፈተናው ልምምድ ነው። በጣም የከበዱህን ጊዜያት ወደ ኋላ መለስ ብለህ አስብ። ስንቶቹ በድብቅ አጠነከሩህ? ስንቶቹ እውነተኛ ማንነትህን አስተማሩህ? ስንቶቹ የተሻለ ማንነት እንድትላበስ ገፋፉህ? አንዳንድ ጊዜ ሕይወት ሰዎችን የምታርቀው በመጨረሻ ራስህን ማግኘት እንድትችል ነው። አንዳንድ ጊዜ ነገሮች የሚፈራርሱት የተሻሉ ነገሮች ቦታቸውን እንዲይዙ ነው። አንዳንድ ጊዜ ሁሉንም ነገር ታጣለህ። ያ ቅጽበት ደግሞ ሕይወትህን እንደገና የምትገነባበት ይሆናል። በእውነት ጥበበኛው ነገር የሚያስተምረው ዓለም ባንተ ላይ እየሆነ እንዳልሆነ ነው። እየሆነ ያለው ለአንተ ለተሻለ ማንነትህ ነው። የምትጋፈጠው እያንዳንዱ ችግር በር ነው። ብቻ በሩን አልፈህ መሄድ አለብህ። ቁጥር 5 ሰላም ክህሎት ነው እንጂ ተአምር አይደለም። ሁሉም ሰው ሰላምን ይፈልጋል። ነገር ግን የሚለማመዱት በጣም ጥቂት ሰዎች ናቸው። ሰላም የምታገኘው ነገር አይደለም፣ ከአምላክህ ጋር ስትሆን የምትፈጥረው ነገር ነው። በየቀኑ በሚደረጉ ምርጫዎች የምትገነባው ነው። ምላሽ ከመስጠትህ በፊት ቆም ለማለት መምረጥ፣ መቆጣጠር የማትችለውን ነገር ለመቀበል መምረጥ፣ ከግብታዊነት ይልቅ ስነ ስርዓትን መምረጥ፣ ከድራማ ይልቅ ግልጽነትን መምረጥ፣ ከወቀሳ ይልቅ ኃላፊነትን መምረጥ ነው። ሴኔካ እንዲህ ብሏል፣ መከራን ፈጽሞ ካልተጋፈጠ ሰው የበለጠ ደስተኛ ያልሆነ ሰው የለም። ምክንያቱም ራሱን ለማስመስከር አልተፈቀደለትምና። ሰላም ከጥንካሬ ይመጣል። ጥንካሬ ከስነ ስርዓት ወይም ከዲሲፕሊን ይመጣል። ስነ ስርዓት ደግሞ የወደፊት ማንነትህ የሚያመሰግነውን ከባድ ነገሮች በማድረግ ይመጣል። አንድ ቀን በድንገት ከእንቅልፍ ስትነሳ ሰላማዊ አትሆንም። አእምሮህን የሚጠብቁ ልምዶችን በመገንባት ሰላማዊ ትሆናለህ እንጂ ጫጫታን በመቀነስ ጉልበትህን ለማን መስጠት እንዳለብህ በመምረጥ ከመስመጥ ይልቅ ከፍ በማለት አብዛኛውን ችግሮችን የምትፈታው በዚህ መንገድ ነው። በችግሮች የማትናወጥ አይነት ሰው በመሆን። አብዛኛው ሰው ፈጽሞ የማይሰማውን ነገር ልንገርህ። አሁን ከምትኖረው በበለጠ የተረጋጋ ሕይወት መኖር ትችላለህ። ጸጥ ያለ፣ ጠንካራ፣ ሁሌም የማታሳድድበት፣ ምላሽ የማትሰጥበትና የማትሰበርበት ሕይወት። ሰላም በዙሪያ ካለው ዓለም ሳይሆን ከውስጥህ የሚመነጭበት ሕይወት። ይህንን ለማድረግ የሚያስፈልገው ለመጀመር ድፍረት ማግኘት ብቻ ነው። 5 ትምህርቶች የምታስብበትን፣ የምትተገብርበትን እና ምላሽ የምትሰጥበትን መንገድ የሚቀይሩ 5 ለውጦች። እናም ቀስ በቀስ ሕይወት እንደ በፊቱ መጉዳቱን ያቆማል፣ ግራ መጋባቱን ያቆማል። ጥበበኞች ሁልጊዜ የሚያውቁትን ነገር በመጨረሻ ስለተረዳህ ወደ ቀውስ መጎተቱን ታቆማለህ። ሁሉንም ነገር መቆጣጠር አትችልም፣ ነገር ግን ራስህን መቆጣጠር ትችላለህ። እናም
ይህ ብቻውን በቂ ነው። ይህ መልእክት ካናገረህ፣ በጥልቀት እንድትተነፍስ ካደረገህ፣ ችግሮችህን በተለየ መንገድ እንድትመለከት ከረዳህ፣ ሰብስክራይብ ማድረግህን አትርሳ። ለእኔ ሳይሆን ላንተ። በጸጥታ በኃይልና እንደገና ራስህን ሳታጣ ማደግ እንድትቀጥል። ተረጋጋ፣ ስር ይኑርህ፣ በውስጥ ላለው ጥንካሬም ታምነህ ቆይ።